በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ በደላችን ያላራቀን እንደ ኃጢአታችን ያልፈረደብን ቅዱስ ቃሉን እንድንሰማ ይልቁንም ሥጋውን ደሙን ተቀብለን የዘላለም ሕይወት እንዲኖረን የፈቀደልን የቅዱሳን አምላካችን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። የደናግል መመኪያቸው የሰማዕታት እናታቸው መመኪያችን እናታችን ቅድስት ድንግል ማርያም ከሰማያውያን መላእክትና ከአበው ቅዱሳን ጋር ስሟ የተመሰገነ ይሁን። በአጠቃላይ በዚህ ታላቅ መንፈሳዊ ጉባኤ ላይ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እናቶች ሕፃናትም ጭምር በየማርጋችሁ በየደረጃችሁ እንደምን ዋላችሁ? እንደምንስ ቆያችሁ? አሜን። እንደ በደላችን ያላራቀን እንደ ኃጢአታችን ያልፈረደብን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ወይቤላ ለእሙ ኦ ብእሲቶ ነዋ ወልድኪ ወይቤሎ ለውእቱኒ ረድ ነያ እምከ እነሆ ልጅሽ እነኋት እናትህ። የዮሐንስ ወንጌል ምዕራፍ 19 ቁጥር 26። እግዚአብሔር እንደወደደና እንደፈቀደ በዚህ ርዕስ እንማማራለን። ሁላችሁ ይህ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የመስቀል ላይ ድምጾች፣ የመስቀል ላይ ጩኸቶች ተብለው ከሚታወሱት ከሰባቱ አጽርሃ መስቀል አንደኛው ቃል ነው። ከቃላት ሁሉ የከበረ በፈሰሰ ደም በተቆረሰ ሥጋ በተጠናቀቀ ነገረ ድኅነት ዋዜማ ላይ እንደዚሁም ደግሞ በዓለም ተስፋና በክርስቶስ መካከል መከራ መካከል የተነገረ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ትናንት አንቺ ብቻ እያለ ዲያቆን አብርሃም በዝማሬው በተመስጦ ቀራንዮ ድረስ ሲወስደን እንደተመለከታችሁት እመቤታችን ቅድስት ድንግል ማርያም ከዮሐንስ ከወዳጇ ጋራ ከጌታም ወዳጅ ብቻቸውን መስቀሉ ስር ቆመው የተገኙበት የእምነታቸው ፍጹምነት የተረጋገጠበት ቃልም ነው፣ ወይም የመከራ ችሎታ ሽልማታቸውም ነው ይህ ቃል ማለት ነው። ዮሐንስ ወልደ ነጎድጓድ ሁላችሁ እንደምታውቁት በቅዱሳት መጻሕፍት አጠራር ጌታ የሚወደው የጌታ ደቀ መዝሙር እየተባለ የሚጠራበት አንደኛው ትልቁ ነገር ብቻውን እስከ ሞት ድረስ መታመኑ ነው። ብዙ የጌታ የቅርብ ዘመዶች የሆኑ ወንድሞቼ ብሎ የጠራቸው በሥጋ አይደለ ጭምር የመከራው ቀን ግን የሸሹ የተደበቁ ነበሩ። ዘመድስ ወልደ ነጎድጓድ ብቻ ነበር ከእናቱ ከቅድስት ድንግል ማርያም ጋር ከዚያ የመስቀል መከራ ስር ብቻውን የተገኘ ታማኝ ቁርጥ የሆነ የጌታ ወዳጅ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እያለ ዮሐንስን ሲያስበው እስከ ቀራንዮ ድረስ ተጉዟልና ያላንዳች ሽልማት ያላንዳች ውክልና እንዲሁ ሊተው አልፈለገም። ስለዚህ ሙሴ በእምነቱ ጽናት በልቡ ቅንነት አማካኝነት ጽላተ ኦሪትን ለመላ እስራኤላውያን ወኪል ሆኖ እንደተቀበለ ድንግል ማርያምን በእናትነት ለመቀበል የሚበቃ ሰው ሲፈለግ ብቁ ሆኖ የተገኘው ዮሐንስ ነበር ማለት ነው። ድንግል ማርያምን እንደ እናት ለመቀበል የመከራ ቀን ክርስቲያን መሆን ያስፈልጋል ማለት ነው። ድንግል ማርያምን እንደ እናት ለመቀበል እስከ ቀራንዮ መጓዝ አስፈላጊ ነበር። ያን መስፈርት ላላሟሉት አልተሰጠም ማለት ነው። ስለዚህ ከዚያ በኋላ ምን አለ? እነሆ ልጅሽ እነኋት እናት ብሎ ቃል ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ንግግር መሰረት ሰጣቸው፣ አጸናላቸው ማለት ነው። ዮሐንስ የእመቤታችን የቅድስት ድንግል ማርያም የሥጋ ልጅ አይደለም፣ ሊሆንም አይችልም። ለምን ቢባል መለኮት ዓለምን ለማዳን የመረጠው ማኅፀን ላይ ፍጡራን ሊቀመጡበት አይችሉም። ፍጡራን በዚያ ላይ ተቀመጡ ማለት በዘባነ ኪሩብ ሌሎች ሰዎች አሉ ማለት ነው። ምክንያቱም የመለኮትን ማደሪያ ፍጡራን ከተቀመጡበት
ዘባነ ኪሩብም የመለኮት መሸከሚያ ጫንቃ ነው። በሰውኛ ዘውዬ ሲነገር ማለት ነው፣ በሰውኛ ዘይቤ። ስለዚህ ይህንን ነው መረዳት የሚያስፈልገው በሚገባን መጠን ሲገለጥና ልጇ አይደለም ልጇ ሳይሆን ግን ልጅ መባል ተቻለ። ሰዎች ክርስትና ስም እንዲኖራቸው ካሸብር፣ ከተካ፣ ከጎነጠ፣ ከቦንገርና ከግዲሳ ወይም ከሀጎስ ከዚህ ዓለማዊነት ስም ተለይተው ወልደ ማርያም ተብለው እንዲጠሩ የመጀመሪያውን ስም የወሰደው ዮሐንስ ነው። እነሆ ልጅሽ የሚለውን ቃል በግዕዝ ስናስቀምጠው የድንግል ማርያም ልጅ ማለት ወልደ ማርያም ማለት ነው። ስለዚህ ወልደ ማርያም ተብሎ የተጠራው ዮሐንስ መሆኑን መረዳት ያስፈልጋል ማለት ነው። ዮሐንስ ድንግል ማርያምን ሲቀበል አይ እኔ የክርስቶስ ወዳጅ ነኝ፣ ድንግል ማርያም ከዚህ በኋላ ታስፈልገኝም አላለም። በዘመናችን የተነሱ መናፍቃን ራሳቸውን የክርስቶስ ልዩ ጠበቃና ወዳጅ አድርገው ሲጠቅሱት ያላቸው፣ ግን ድንግል ማርያምን በልቡናቸው ስትሸከሙ ደግሞ ይቃረሟቸዋል። ስለዚህ በዚህ ጊዜ እኛ የክርስቶስ ደቀ መዛሙርት ነን ብለው ከተናገሩ እናንተ ከዮሐንስ ትበልጣላችሁን ስትሏቸው መልስ የላቸውም። ምክንያቱም የክርስቶስ ደቀ መዝሙር በመሆን ዮሐንስን የሚበልጥ በመጽሐፍ ቅዱስ የተጠቀሰ ማንም የለም። ፍጹም ታማኝ ደቀ መዝሙር የሆነው ዮሐንስ ድንግል ማርያምን አላገለግልም አላለም። የተሰጠውን አደራ ተቀብሎ 15 ዓመት ታጥቆ አገልግሏታል። ዛሬም እኛ ውዳሴ ማርያም ደግመን ቅዳሴ ማርያም አዚመን ተርጉመን አመስጥረን ሰላም ለኪ ብለን ድንግል ማርያምን ብናገለግላት የክርስቶስ ደቀ መዝሙር ከመሆን ጋር አይጋጭብንም። ምክንያቱም ዮሐንስ ስላልተጋጨበት። የክርስቶስ ደቀ መዝሙር ነኝ የሚል ቢኖር ክርስቶስ እሱን እንደሚወደው አናውቅም። ምክንያቱም ምን ያህል እንደወደደው ሊገልጽልን የሚችል መጠን የለም። አንድ በሐሰተኛ አስተምህሮ ውስጥ የሚመላለስ ሰው እንዲህ ሲል ክርስቶስ እንደሚወደው ማረጋገጫ ያመጣልን። ነገር ግን ዮሐንስን ግን ክርስቶስ እንደሚወደው መጻሕፍት በሙሉ እየተጠቃቀሱ ይነግሩናል። ክርስቶስ የወደደው ዮሐንስ ድንግል ማርያምን መውደዱና በእናትነት መቀበሉ ከክርስቶስ ፍቅር ጋር አልተጋጨበትም ማለት ነው። ስለዚህ ድንግል ማርያምን በእናትነት የተቀበልናት እስከ ቀራንዮ ድረስ መሄድ የቻለ ክርስቲያኖች ስለሆን ነው። በመከራ ቀን የማንሸሽ ክርስቲያኖች ስለሆን ነው። ዮሐንስ ድንግል ማርያምን ሲሸለም በውስጡ ያሳለፈው ሲቃ አለ፣ ሐዘን አለ። ካህናቱ በሰዓታት ዜማ ላይ ሰምታችኋቸው ከሆነ ዮሐንስ በከየ እንዘ ይብል ወይልየ አማኦተ ከርሱ ከመነደ እሳት ውእየ የክርስቶስን ግርፋት መከራ ፊት ለፊት ያይ ስለነበረ አንጀቱ ተቃጠለ ነው የሚለው። አንጀቱ ተቃጠለ፣ ነደደ፣ አነባ፣ አለቀሰ። ፍቅሩን በሌላ ነገር መግለጽ ባይችል በትክክል እሰቀልልህ እንዳይል በፍጡር ደም ዓለም ስለማይድን፣ በትክክል እገረፍልህ እንዳይል በፍጡር ግርፋት ዓለም ስለማይድን ነቢያት ተገርፈው ያመጡት ለውጥ ስለሌለ ከዛ በፊት የነበሩት አባቶቻችን መከራውን ተቀብለው የገነትን በር መክፈት አይደለም ማንኳኳት ስላልቻሉ እና አቤል በግፍ ተገድለው ደማቸውን አፍስሰው በዓለም ድህነት ላይ ያመጡት ለውጥ ስለሌለ ዮሐንስ የሚችለው ነገር ምንድነው ካል ያን መከራ በማየት ልቡ ይቃጠል ነበረ። ለምሳሌ የሮሙ ንጉሥ ጌታ እንዴት እንደተሰቀለ ዮሐንስን ሲጠይቀው በጣም የሚገርማችሁ ዮሐንስ ሰዓሊ አልነበረም። ነገር ግን ስሎ አሳየው ይላል። ስሎ አሳየው። ያን ስዕል በሚስመው ጊዜ በአንድ ሰዓት ያህል ስዕሉና ዮሐንስ ተጣበቁ፣ በፍቅር ጥግ ማለት ነው። ስለዚህ ያን ስዕል እንዴት ሳለው? ሰዓሊ ካልነበረ ለካ ዮሐንስ የክርስቶስን መከራ ልቡ ላይ ስሎ ነበር ማለት ነው። የክርስቶስን መከራ ልቡ ላይ የሳለ ክርስቲያን ሽልማቱ ድንግል ማርያም ናት። ዮሐንስ ቁጹረ ገጽ ይባላል። ፊቱ የጠቆረ ዓርብ ላይ የኖረ ማለት ነው። ምክንያቱም የመከራው ጽናት ከልቡ ጠፍቶ ስለማያውቅ ስቆ እንኳን አያውቅም። ፊቱ እንደተከዘ ፊቱ እንደታሰረ የኖረ ሐዋርያ። ድንግል ማርያምን እርሱ ካልተሸለማት ማን ይሸለማት ማለት ነው። ስለዚህ እናት መሆን የምትችል በስጋ ላልወለደችው እናት መሆን የምትችል መሆኗን አራያ ምሳሌ ጀማሪ ፊታውራሪ የሆነን ማን ነው ያልን እንደሆነ ዮሐንስ ነው።
ስለዚህ ዛሬ ድንግል ማርያም አታስፈልጋችሁም ካሏችሁ እኔ የክርስቶስ ታማኝ ደቀ መዝሙር ነኝ እነኋት እናትህ ብሎኛል ብላችሁ መመለስ ያስፈልጋችኋል ወገኖቼ። ለድንግል ማርያም ምስጋና ልታቀርቡ አይገባም ያሏችሁ እንደሆነ በዛሬው ዕለት በዓሉን የምናስብለት መልአኩ ቅዱስ ገብርኤል ከሰማያት መጥቶ ለድንግል ማርያም ውዳሴ ሲያቀርብ ተመልክተናል። እኛ ከመልአኩ ከቅዱስ ገብርኤል በላይ ለእግዚአብሔር ቅርብ አይደለንም ብላችሁ መልሱላቸው። መልአኩ ቅዱስ ገብርኤል ለድንግል ማርያም በምስጋና ጀምሮ በምስጋና የጨረሰ ፍቅር፣ ሰላምታ፣ ብስራት ያቀረበላት ስለማይቆጣ አይደለም። ዘካርያስን ድዳ ያደረገው መልአክ ነው። ድንግል ማርያምን ግን በእግዚአብሔር ፊት ባለሟልነትን አግኝተሻልና ደስ ይበለሽ ጸጋን የተመላሽ ቅድስት ሆይ ብሎ ያመሰገናት። ለምን ብለን ያሰብን እንደሆነ ዘካርያስ ላይ የጸናበት ይህ ችግር ከምን የተነሳ ነው ያን እንደሆነ መልአኩ ጨካኝ ስለሆነም አይደለም። ይልቁንስ ዘካርያስ የሚያስተምረውን መኖር ስላቃተው ነው የተቀጣው። ለምን? ከዛ በፊት ሳራ አርጅታ እንደወለደች ለሕዝቡ ሲያስተምር ነው የኖረ። አብርሃም በስተርጅና ይስሐቅን እንዳገኘ ዘካርያስ ሲሰብክ ነበር የኖረ። ለብዙ ዘመናት የሰበከውን እርሱ ሲነገረው ግን ማመን ተሳነው። ስለዚህ ቁጣው ዘካርያስ ላይ በዛ። ድንግል ማርያም ግን ለቁጣ የሚመች ማንነት አልነበራትም። የሰማይ መላእክት እንዲቆጧት ልጇን እንዲሰድባት ወይም እንዲዘልፋት የሚያደርግ ማንነት ስለሌላት በምስጋና ጀመረ። ዛሬም ድንግል ማርያምን ማመስገን የመልአኩ የቅዱስ ገብርኤል ከሰማያት መላእክት ከምድር ቅድስት ኤልሳቤጥ ያመሰገነችበት ክፍል ነው በማለት መልሱላቸው። በቅድስና ከኤልሳቤጥ አንበልጥም፣ ባልና ሚስቱ በእግዚአብሔር ፊት ጻድቃን ነበሩ ይላልና ብላችሁ መልሱላቸው። በንጽህና እንደ መልአኩ እንደ ቅዱስ ገብርኤል መሆን እንኳን አንችልም። ያ የሰማይ ዓለም ቅዱስ ያ መልአከ ብስራት ተብሎ የተጠራው መጋቢ ሐዲስ ሲያመሰግናት ካገኘን እኛ እርሷን የማናመሰግንበት ምክንያት የለንም ብላችሁ ንገሯቸው። ከዛ በኋላ ድንግል ማርያም አታማልዳችሁም ብለው የጠየቋቸው እንደሆነ የቃና ዘገሊላን ሰርግ አስታውሷቸው። በዚያ ሰርግ ላይ የጠፋው ያለቀውና የተቋረጠው የወይን ጠጅ ነው። ጌታ ኢየሱስ ክርስቶስ ድንግል ማርያም የለመነችውን ባይሰማት ኑሮ እርሷ የወይን ጠጅ ስትጠይቀው ወተት የማድረግ ችሎታ ነበረው። ማር ብርዝ ብቻ የማድረግ ችሎታ ነበረው። በሌላ የመተካት ችሎታ ነበረው። የወይን ጠጅ ለተጠየቀው ጥያቄ የወይን ጠጅ የመለሰው የድንግል ማርያም ምልጃ በእርሱ ፊት ይረጋገጥ ዘንድ ነው። ልብ በሉ። የዮሐንስ ወንጌልን ምዕራፍ 2 ስትመለከቱ ይህን ተአምር የመጀመሪያ ተአምር ይለዋል። ጌታ የመጀመሪያ ተአምሩ ነው ወይ በሰውነቱ ያለ እንደሆነ አይደለም። ተአምረ ኢየሱስ ላይ ስትመለከቱ ገና በሕፃንነቱ ወራት ጭቃውን ሰርቶ እፍ ሲለው ወፉን ሲሄድ አይተናል፣ ተመልክተናል። የሞተውን ሲያነሳ ተመልክተናል። ለምን የመጀመሪያ ተአምር ተባለ? ያን እንደሆነ አንድ መደበኛ አገልግሎት የጀመረበት የመጀመሪያ ተአምር ነው። ሁለተኛው ግን ድንግል ማርያም እያማለደች ክርስቶስ እየሰማት ፊት ለፊት የተፈጸመ የመጀመሪያ ተአምር ነው። ፊት ለፊት በአካለ ሥጋ በአንድ ሰርግ ቤት ተገናኝተው ጥያቄዋ የተመለሰላት በድንግል ማርያም ምልጃ አማካኝነት የሰው ችግር ሕይወት ሲፈታና ባለፈው የተሻለ ሲጣት ያረጋገጥንበት መድረክ ነው። ስለዚህ በክርስቶስ ፊት ምልጃዋ የተረጋገጠላትን እመቤት እኛ ማንሆነን አታማልጅልን እንላት አንችልም ብላችሁ መልሱላቸው። ስለዚህ እመቤታችን ቅድስት ድንግል ማርያምን በእናትነት ማገልገል፣ በምስጋና ማገልገል፣ በክብር በጸጋ እመቤታችንን ማገልገል የክርስቶስ አማኝ ከመሆን ጋር እንደማይጋጭ ምስክራችን ማን ነው? ምስክራችን ማን ነው? ክርስቲያኖች ዮሐንስ ወልደ ነጎድጓድ ነው። ስለዚህ ከእርሱ የተሻለ የክርስቶስ ወዳጅ መሆን አንችልም። ከእርሱ የተሻለ ክርስቶስ እኛን ሊወደንም አይችልም። የሚወደን መጠን ልክ ከሄደ ከእርሱ ልክ ነው የሚሆነው። በንጽህናም ከእርሱ አንሻልም። እንዲያውም ታላቁ ሊቅ ቅዱስ ያሬድ ንጹሑ ለዮሐንስ ከመ መላእክት፣ የዮሐንስ ንጽህናው እንደ መላእክት ነው ይለዋል። ለዚህ ነው በሌላ ርዕስ የሚነሳ ሰፊ ጉዳይ ቢሆንም
ዮሐንስን መልአኩ አትስገድልኝ ለኔ አይገባም ሲለው የምንመለከተው ዮሐንስ ለማን እንደሚሰገድ ጠፍቶ ተሳስቶ ሰግዶ አይደለም። ወንጌልን ከእርሱ በላይ ማን አመሰጠረና ወንጌልን ከእርሱ በላይ ማን ተማረና ግን ለምን ሰገደ ብለን ያሰብን እንደሆነ ዮሐንስ የሰገደው ለትሕትና መልአኩ ለምን ከለከለው ብለን ያሰብን እንደሆነ ክብሩ እንደ መልአክ ስለሆነ። ስለዚህ አቻ የሆኑ ሰዎች መከባበር ልማዳቸው ነው። የድጓ መምህርና የድጓ መምህር በመቀመጫ ሲገፋፉት አንተ ለፍ ይባባላሉ። ለምንድን ነው? አቻ ክብር ስላላቸው ሁለቱም ትሕትናቸውን ያሳያሉ። ሁለት ጊዜ ነው ዮሐንስ መልአኩ ላይ እየሰገደ መልአኩ ደግሞ አትስገድ የሚለው። እንዴ አንድ ጊዜ ተነግሮት የማይገባው ተማሪ ነው እንዴ ዮሐንስ? አይደለም፣ በጣም የገባው ነው። ምክንያቱም በሱ ልክ ከሐዋርያት ያመሰጠረ አታገኙ፣ በእርሱ ልክ ክርስቶስን የገለጠ አታገኙ። ስለዚህ የክርስቶስ ቃል እንኳን በዚያ ልክ የተረዳው የመላእክት ቃል የሚከብደው ሆኖ አይደለም፣ ደጋግሞ የሰገደው ለመላእክት ስግደት እንደሚገባ ለማሳየት ነው። መልአኩ ደጋግሞ እምቢ ያለው ንጽሕናው ከመላእክት ጋር እኩል ስለነበረ፣ ንጽሕናው ከመላእክት ጋር እኩል የሆነ ዮሐንስ ድንግል ማርያምን ሲቀበል በደስታ ካገለግላት ክርስቶስ ሊወደው የሚችል ሰው ድንግል ማርያምን ይሸለማል። ክርስቶስ ፍጹም ያደረበት ሰው ድንግል ማርያምን ያገለግላልና በዚህ ተረድተን በቤታችን ቅድስት ድንግል ማርያምን ማገልገል ከክርስቶስ ፍቅር ጋር የማይጋጭ መሆኑን አረጋግጠን እንድንኖር እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።